ዮዮ ሰላም ሰላም ነው። ማታ እግዚአብሔር ይመስገን። ደህና ሰው ነው። ቀጥይ። አንድ አይቃለሽ። ምን ልቀጥል እንዴ? አጎንብሰሽ ተነፊ። ቫይራል እንዲሆን ነው። ኑር አፈንድደሽ ብለህ ትለቅለታለህ። ቆርጦ ላከለ የአዲስ አበባ ጤፍ ጠፍቷል። ረሃብ ነው። ጉራጌው አማራው ተርቧል። ይሄን እየሰማ ነው የሚንቀሳቀሰው። ማያ ሰላም ሰላም ነው። መናገር ያስቃል። ምንድን ነው ያልኳት? ቶሎ ብለህ ደግሞ መልስ ያልኳት መልሱ በፍጥነት እውነቱን እኮ ነው። ዘው ብለህ ይገቡና አጎንብሰሽ ተነፊ። አፈር ልብላላት። ከዚህ የመጣሽ ወዮ ነው ያላስባል። እኔ ስገባ እንደዚህ ብላ ወረድከኝ። መጣ አሁን መናገር ሁሉ ጠፋብኝ። ምን ሊቀጥል ያለሽ ልጅቷ? እኔ እኮ የሚገርም ለምን ገባች? ምን ልቀጥል ትላለች። አንተ በቃ ሰላም ነው። አውቃቸዋለሁ ሌሎች ምን ልቀጥል ስትይ ምን ሰራለች? እዛ ጎንብሰሽ ተነፊ ብሎ አቤት ተቆረጠ። ይሄ ከባድ የመጨረሻ ሰሞኑን ሞጣን የሚያፈምሰው ንግግር ይሄ ነው ብዬ አስባለሁ። በጣም ከባድ ንግግር። አጎንብሰሽ ተነፊ በጣም ከባድ ነው። ከመልሱ ጋር ጥናት ነው ደግሞ እኮ ገደሉኝ እኮ እነዚህ ሰዎች። በጣም እኛ እኮ መታገል አልቻልንም። እንዴት ካለሞታ ይመጣና ቦታ እንዴት ነው ደግሞ ታምራት እናዘጋበት ይላል። ክንጥታ ይዘጋብና በአዶናይ የተባለ ቲክታክ ጉሮሮ ይዘጋና እናዘጋበት መቀመጫ ይደፈን እርገጠው እኔ እኮ ልሳቅበት ብዬ ነው ገብቼ። ብራቮ ሰላም ሰላም። አንተ አይገርምም ግን ተበዳ ያለውን እስከ ጎንደር ይመጣል የተባለው እኮ ዛሬ ነው። አይገርምም? ቻው ቻው ተፈጽሞ እኮ እንዴት አይነት